ኢንዲያ ሙምባይ በዓለ ሆሳዕና እንኳን አደረሳችሁ። These are Indian Orthodox Church members ናቸው። የቆምኩበት ስፍራ በረከቱ ይደርብንና በቅዱስ ቶማስ ሀገረ ስብከት የመጀመሪያዋ ማላንካራ የህንድ ኦርቶዶክስ ቅድስት ድንግል ማርያም ቤተ ክርስቲያን የተመሰረተችበት ለብዙ ዓመታት በዚሁ ስፍራ ኦርቶዶክሳውያን ወንድሞቻችን ኦርቶዶክሳዊነትን የሰበኩበት በኦርቶዶክስነት የኖሩበትና እየኖሩበት ያለ አካባቢው እጅግ ብዙ በሆነ ውስብስብና አምልኮተ ጣዖት የሚፈጸምበት ስፍራ ላይ ከመሃል ኦርቶዶክስ ቅዱስ መስቀሉ፣ ጉልላቱ፣ የእመቤታችን የቅድስት ድንግል ማርያም ስሟ፣ ምስሉ ከፍ ብሎ የሚታይበት ኦርቶዶክሳውያንን በቋንቋ፣ በቀለም፣ በዘር ሳይለይ ከሩቅ ተመልክተናት ቤተ ክርስቲያናችን ሃይማኖታችን ብለን ጉልላቷን እየተመለከትን የቅዱስ ቶማስን በረከት፣ ረድኤት፣ ስብከት ወደ ኋላ ተመልሰን ድምፁን የምንሰማበት በበረከቱ የምንሰበሰብበት ስፍራ ለመሆኑ በቦታው ደርሰን ስንቆም ስናስቀድስ ልክ ኢትዮጵያ ወይንም በዓለም ዙሪያ ያለችው የእኛ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ እንደ ቆምን 100% የሚሰማን ስሜት እውነትም ኦርቶዶክስ በቋንቋ፣ በዘር፣ በቀለም ሳትለያይ በመንፈስ ቅዱስ መሪነትና አስተማሪነት ብዙ ስንሆን በክርስቶስ አንድ መሆናችንን ማሳያው ሰሪዋ ሸማኔው መንፈስ ቅዱስ መሆኑን በግልጽ የምናረጋግጥበት ልዩ ስፍራ ነው። ኢንዲያ ሙምባይ የማላንካራ የህንድ ኦርቶዶክሳውያን ቅድስት ድንግል ማርያም ቤተ ክርስቲያን ህንፃዋ፣ ግድግዳዋ፣ ወለሉ፣ ንዋያተ ቅዱሳቱ፣ መስቀሉ፣ የማንሰማው ቋንቋቸው ይህንን ሁሉ ይሰብካል። እንደምትመለከቱት ይህ ነው የሆሳዕና ዕለት ነው በሙምባይ ውስጥ ያለው ማለት ነው። ሴንት ሜሪ ወይንም ቅድስት ድንግል ማርያም ቤተ ክርስቲያን ሴንት ሜሪ ቸርች ወይንም ድንግል ማርያም ቤተ ክርስቲያን መሆኑን የሚያሳይ ነው። Dr. Sunny Pariyaram. I'm one of the oldest members of the Orthodox Church in Dadar. Okay. I have been a member for the last 55 years. Okay. But this church was established in the year 1944. And because at that time we had only few Malankara Orthodox Church members in Bombay. Yes. Later the number increased, people who come from Kerala for a job as well as a business profession and all those kind of things. So when the number increased, these people decided to have a church here. Okay. So we built a church here. In 1951, Okay. it was consecrated. Okay. እኚህ አዛውንት አረጋዊ አባት ዶክተር ናቸው። ህንዳዊ ኦርቶዶክሳዊ አባታችን በዚህ ቤተ መቅደስ ከ60 ዓመታት በላይ
በማገልገል ያሉ የሰበካ ጉባኤ አባል ቤተ ክርስቲያኒቱ ውስጥ በክፉም በደጉም ጊዜ በመገፋትም ጊዜ there, and that is how the Syrian bishops, Syrian priests took control over everything that is happening in India. Yeah. Okay. Yeah. That is quite natural, one can understand. Right. It's the same concept. It's the same concept that we have Coptic Church, right? Yeah, Coptic Church is very closely associated. Yes. All right. That is okay. started by Saint Mark. Yes, Saint Mark. Yes, in Alexandria. Yeah. በሁሉም ጸንተው ከቆሙትና የሐዋርያው ቶማስ ስብከትን ለመጣው ሁሉ ስለ ቤተ ክርስቲያኒቱ በማስረዳት ስለ ሐዋርያው ቶማስ በማሳወቅ የሚታወቁ አባት ናቸው። በመጠኑ ኢንተርቪው አድርጌያቸዋለሁ። So thank you for the My pleasure. በማላንካራ የህንድ ኦርቶዶክሳውያን ቤተ ክርስቲያን ሌላው በጣም የሚያስገርመው ነገር በቅድስት ቤተ ክርስቲያን ውስጥ በስርዓተ ቅዳሴው ዘመን አመጣሽ በሆነው በማንኛውም ፋሽን በማንኛውም ክስተት ቤተ ክርስቲያኒቱ ውስጥ ባዕድ ነገርና በቅዱስ ትውፊት ከተቀበሉት ሁኔታዎች ውጪ ዘመን ስላመጣው ምንም ነገር ባለመደባለቅ እጅግ ጠንካራ አቋም የያዙ በዕቅበተ እምነት ላይ የበረቱ መሆናቸው አንዱ ትልቅ አስደናቂ ነገር ሆኖ አግኝቼዋለሁ። ለምሳሌ መዝሙራቸው ከቀደምት ጊዜ ጀምሮ ንባቡም ዜማውም ስርዓቱም በአንድ አይነት በመጡበት መንገድ መንፈስ ቅዱስ የቃኘው ያቀበለን ነው ብለው ቤተ ክርስቲያኒቱ ከተቀበለችው ውጪ አንድ ስጦታ አለኝ ችሎታ አለኝ ብሎ አንድ ሰው ዝማሪያቸውን ቅዳሴያቸውን ስርዓታቸውን ግለሰብም ሆነ ግሩፕ እናሻሽለው የሚል ሐሳብን በፍጹም የማይቀበሉ ደጋግሞ የተሞከረባቸው ነገር ግን ምንም ሳያፋልሱ አጽንተው የጠበቁና በዕቅበተ እምነት የመለሱ መሆናቸውን ያስረዳሉ። እንደዚህም እንደሚቀጥሉ ይናገራሉ። በበዓለ ሆሳዕና አብሬ እንደ ማክበሬ በቅዳሴው አብሬ በቤተ ክርስቲያን ውስጥ ተገኝቼ ከመጀመሪያው እስከ መጨረሻው በመሳተፌ ለዚህ በረከት በመብቃቴ ያስተዋልኩት ነገር በሆሳዕና የበረከት ዘንባባ ወይንም የዘንባባውን ዝንጣፊ የሚያድሉበት መንገድና በሚያድሉ ጊዜ ደግሞ ምዕመናኑ የተቀበሉትን የዘንባባ ዝንጣፊ እንዴት በክብር እንደሚያስቀምጡ ተቀብለው በየቦታው እንደማይወረውሩ በጣም ያስገረመኝ ነገር በየቦታው የሚጥሉ ወይም ደግሞ ኃላፊነት የማይወስዱ የመሰሏቸውን ማለትም በዕድሜ ያልደረሱትን ሕፃናት ቤተሰብህ የት አለ ብለው የሚጠይቁ የሚያስረዱ በየቦታው እንዳንጥል የሚያስጠነቅቁ በረከት መሆኑን አስረድተው ያንን የወሰዱትን የዘንባባ ዝንጣፊ በመስቀል ቅርጽ አመሳቅለው እስከሚቀጥለው ዓመት በሰላም አድረሰን ብለው እቤታቸው ማስቀመጥ እንደሚገባቸው
አስተምረው እንደሚሰጡ በተረዳሁ ጊዜ ባስረዱኝ ጊዜ ይህንንም ምእመኑ በትጋት እንደሚፈጽም ባስተዋልኩ ጊዜ መንፈሳዊ ቅናት ቀንቻለሁ። ይህ ሌላው በጣም ከነሱ የምንማረው ድንቅ አካሄድ ነው። በማላንካራ የህንድ ኦርቶዶክሳውያን ደጀ ሰላማቸው የደጀ ሰላም ይዞታቸውን ስርዓታቸውን በመጠኑ ለመቅረጽ ሞክሬያለሁ። እዛ ጋ ፎቶ ይፈቀዳል። ቤተ ክርስቲያን ውስጥም የሚፈቀድበት ሰዓት አለ። ከቅዳሴ ውጪ ተወሰነ ሰዓት ላይ በደጀ ሰላም ያለውን ሁኔታ በመጠኑ በቪዲዮ ለማስቀረት ሞክሬያለሁ። እንደምትመለከቱት ደጀ ሰላሙ ስትገቡ በመጀመሪያ የማስተናገዳቸው ነገር በጣም ፍጹም ትሁቶች ናቸው። ሁለተኛው ነገር በጣም የወደድኩት ነገር ደጀ ሰላምን እንደ በረከት እንደኛ ማለት ነው በረከት በቤተ ክርስቲያን ውስጥ የምንቀበለው ማንኛውም ነገር በረከትና ረድኤት መሆኑን አጥብቀው የሚያስተምሩና ያመኑ ናቸው። ማሳያ በደጀ ሰላም ከአቅም በላይ በሳህን ላይ ምግብ ማንሳት አይፈቀድም። ያነሱትን ደግሞ ማስተረፍ አይፈቀድም። የደጀ ሰላም ምግብ አይጣልም። በጣም የወደድኩት ነገር በልካችሁ ታነሳላችሁ፣ ያንን በአግባቡ ትመገባላችሁ። የበላንበትን ደግሞ ወይም የምትበሉበትን ወይም የበሉበትን ደግሞ መመገቢያ ትሪ ሆነ ሳህን እያንዳንዱ ሰው ቦታ አለ፣ አጥቦ በስርዓት ያስቀምጣል። ዩዘን ስሩ ደግሞ የሚሆን ከሆነ ራሱ ወስዶ ትራሽ ካን ወይንም ጋርቤጅ ቦታ ወይም ላስቲክ ውስጥ ይከታል። ሁሉም የድርሻውን ይወጣል። ያለ ስርዓት የሚሄድ ነገር የለም። ይህ በጣም የሚያስደንቅ በጣም የተረጋጋ በጣም የተከባበረ ሁኔታን ስላየሁ ደጀ ሰላማቸው ውስጥ በጣም በጣም ተደስቻለሁ። በኦርቶዶክስነት በስጋም በነፍስም መመካት አይገባም እንጂ በተፈጥሯዊ አስተሳሰብ ግን በጣም ኮርቻለሁ፣ በጣም ተደስቻለሁ። የእውነት ኦርቶዶክስነት ያማረ የተዋበ ዘር፣ ቀለም፣ ቋንቋ የማይለያየውና መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ መሪ አስተማሪ መሆኑን በቤተ ክርስቲያኒቱ ውስጥ በግልጽ ለማንም የሚታይና የሚደመጥ የሚሰማ ስፍራ ነው። የኦርቶዶክስ ተዋሕዶ ቤተ ክርስቲያን በየትኛውም ቦታ በማላንካራ መንበረ ሐዋርያዊው ቶማስ በረከቱ ይደርብንና በህንድ ኦርቶዶክሳውያን በዓለ ሆሳዕናን በመጠኑ በዚህ መልኩ አሳልፌያለሁ። የዓመት ሰው ይበለን፣ ከትንሣኤው ያድርሰን።